10 ቀን ውስጥ ምን ያልቀነሽ? በ10 ቀን ውስጥ 7.5 ኪሎ ቦርጭ ለመቀነስ 100,000 ብር አስይዘናል። እኔ 50,000 ብር እሷ 50,000 ብር። በዚች 60 ቀን ውስጥ ቦርጭ የመቀነስ ቻሌንጅ ልናደርግ ነው። ሜሪ ትባላለች፣ እኔ ቤቤ እባላለሁ። አብሮ አደግ ጓደኛሞች ነን። አሁን በዚህ 60 ቀን ውስጥ መጀመሪያ ስፖርት አሰልጣኝ በይዘው አሰልጥኛት ሰው በቦክስ መታለች። ከፍተኛ ኪሎና ቦርጭ የቀነሰ ሰው የ100,000 ብር ተሸላሚ ይሆናል። ይሄኛውን እንግዲህ በየሳምንቱ ለእናንተ ያደረስንበትን ሪፖርት እናደርግላችኋለን። ከዛ በፊት ግን ብዙ የምንጠይቃችሁ ጥያቄዎች አሉ። አብራችሁ ከኛ ጋር ሁኑ። በመጨረሻም ኪሎአችንን ተለክተን የመጀመሪያ መነሻ እንቅስቃሴያችንን ዛሬ እንጀምራለን። አብራችሁን ሁኑ። ቤቤ ቲዩብ ነው። ሁሌም ለለውጥ እንተጋለን። እንግዲህ አብራችሁን ቆዩ። እንደምታዩት በጣም ነው የጎረጨጭ ነው። እንግዲህ በፊት ለፊትም በጎንም ስታዩት በጣም ኦባሲቲ ይታይበታል ሰውነቴ። እንግዲህ እንዴት አድርጌ እንደመቀንሰው ፈጣሪ ነው የሚያውቀው። የእሷን ደግሞ ተመልከቱልኝ። የምትቀንሰው ይመስላችኋል? እኔ ከ10 እስከ 15 ኪሎ በሁለት ወር ውስጥ ደንብ ቀንሳለሁ። 15 ኪሎ ቀንሳለሁ። 15 ኪሎ አይሆፕ እኔም እንግዲህ 15 እና ከ15 በላይ ለመቀነስ ሐሳብ አለኝ። ያው እኔ እንደምታይ ሴት ነኝ። ሰውነቴ የተስተካከለ አቋም እንዲኖረኝ እፈልጋለሁ። የመጀመሪያው ባይሆንም አንደኛው ነገር ነው እሱ። የመጀመሪያው ነገር ግን አካባቢ ላይ ያሉ አብዛኛው ሰው የጤና አንዳንድ ነገሮች እየገጠማቸው ነው። ሰው የጤና ስጋት ሰው በእርግጥ ተመርምሬ ብዙ ነገሮች ጤናማ ናቸው። ግን ያለኝ ኪሎ ስንት ኪሎ መስላለሁ? እንጂ 70 ምናምን አይገመትም። ስንት ነው? እናየዋለን እሱ በኋላ ላይ። እሺ ያው ኪሎ መጨረሻ ላይ ኪሎ ስለምንመዘን ወደ ጤናማ ህይወት መመለስ እፈልጋለሁ። እኔ በጣም በህይወቴ እንደዚህ አይነት ውፍረት ብዙ ጊዜ ወፍራለሁ፣ ቀንሳለሁ ምናምን እንደዚህ አይነት ግን ይሄ በተለይ ደግሞ ከቦርጭ ጋር የተያያዘ ውፍረት ወፍሬ አላውቅም። እዚህ ቪዲዮ ላይ እንደምታዩት በተለያዩ ቪዲዮዎቼ ላይ ምናምን ያዩኝ ሰዎች በሙሉ ምንድነው ኧረ እያመለጠህ ነው የሚባል ሐሳብ አለ። ከዛም ደግሞ ጫማ ማሰር በጣም ተቸገርኩ። አዎ ከብሎ ጫማ ማሰር ሌላ ጥያቄ፣ በቃ ማለክለክ ምናምን ተጀመረ። ሁለተኛ እንደሚታወቀው ድምፃዊ ነኝ እና መድረክ ላይም እንደፈለኩ መንቀሳቀስ መደነስ የሚባለው ነገር በጣም ሐሳብ ለመዝለል ራሱ 1-3 ማሰብ ይጠበቅብኛል። ከዛም ደግሞ ከ2 ወር በኋላ ኦሬዲ እንትን ለቃለሁ፣ ሲንግል የመልቀቅ ሐሳብ አለኝ። ኦሬዲ ሲንግሉ እያለቀ ስለሆነ ዛሬ የሆነ በጣም ሼፕ የሆነች ሱፍ መልበስ እፈልጋለሁ። እዚህ በተለይ ሱፎች ምናምን አይዘጉም አሁን ቁልፋቸው። እንትን ምንድነው ሸሚዝ ስለብስ የሰው አይን የሚያጠፋ በቃ ካሁን ችግር ውስጥ ከተተኝ ብዬ እስከማስብ ድረስ ሙሉ ልብሶች አዳዲስ ልብሶች ካልሆኑ እንዳለ የድሮ ልብሶች እንዳለ ጠቦኛል። ለሱ ራሴን ፕሪፔር ማድረግ እፈልጋለሁ። ያ ነው መነሻችን። ግን 100,000 ብሯ ደግሞ ዋናዋ ነገር ናት። ምክንያቱም አንድ ክሊፕ ያሰራል። ከዚህ በፊት እንግዲህ 89 ኪሎ ገብቼ 64 ኪሎ ድረስ ቀንሻለሁኝ። ፎቶ በፎቶ እናስገባላችኋለን። ሰው ልምዱ አለ። አትፈራም ግን ከኔ ጋር መወዳደር? እኔም ልምዱ አለኝ። በነገራችን ኮሮና ውስጥ እንደዚህ አይነት ሞክሬያለሁ። ከዚህ ኢንቲሚተድ ፋስቲንግም ብዙ ጊዜ ሞክሬያለሁ። የኮንሲስተንሲ ጉዳይ ነው እንጂ ለዚህ የልምዱ ጉዳይ እንኳን አያሳስብም። የኔን እነግራችኋለሁ። አሁን የኔን አታስሩኝ። ከዚህ በፊት የነበረኝ ዳይት ብዙ አይነት ዳይቶች ሞክሬያለሁኝ። ብዙ አይነት ኤክሰርሳይዞች ሰርቻለሁ። ለምሳሌ ቤት ውስጥ ኤክሰርሳይዝ ሰርቻለሁ፣ ጂም ሰርቻለሁ። ከዛ ኤግ ዳይት ሞክሬያለሁ። ቴን ዳይስ በቀን ውስጥ ምን ያልቀነሽ? በ10 ቀን ውስጥ 7.5 ኪሎ 7.5 ኪሎ ከባድ ነው። እግሬት አታረጊም? አሁን ለማንም አልመክርም። ያው እኔ ብዙዎች ሰዎች አያውቁም፣ በቅርብ ያሉ ሰዎች ያውቃሉ። የቴኳንዶ ፈርስት ዳን ኦነር እንደሆንኩ ብዙ ሰው ያውቃል። እዚህ ጋር ግን ላቋርጥና እኔ መጀመሪያ ስፖርት አሰልጣኝ በይዘው እሱ ነበር። አሰልጥኛት ሰው በቦክስ መታለች። ሄዳ ስትደባደብ ተባረረች። የምር ግን ስፖርት አሰራቸው ነበር ድሮ። ይሄን ምላችሁ እንግዲህ የዛሬ ስንት ዓመት 16 ምናምን አሰለጥን ነበረ ለ2 ዓመት። ዳን ሰርተፍኬት ምናምን ያስፈተንኳቸው ልጆች ነበሩ። ሰኮሮ የሚባል አካባቢ ላይ አሰልጥኛለሁ።
ሁለተኛ ለ6 ዓመት አካባቢ ደግሞ አትሌት ነበርኩኝ። የ54 ኪሎ የፋይት አትሌት ነበርኩና እነዚህ ሁሉ ባክግራውንዶች አንዱ እሱ ነው። እኔ ቤት ውስጥ ነው የምሰራው። ጀስት ታይሙ በጣም ጠባብ ስለሆነ ያለኝን ታይም ቤት ውስጥ፣ ሁለተኛ ደግሞ ሌላም ሰዎች እኔን ተከትለው አንደኛ አፎርድ ማድረግ የማይችሉ ሰዎች፣ ሁለተኛ ደግሞ ሰዓት የሌላቸው ሰዎች ጀስት ከኔ ጋር እንዴት መስራት እንዳለብን እሱንም አንድ ላይ ፕሩቭ ማድረግ የምንችልበት አንዱ መንገድ ነው ብዬ ስለማስብ አንደኛው ቴክኒክ እኔ ያው ካርዲዮ ነው የምሰራው፣ ግን ቤት ውስጥ ነው የምሰራው። ሌላኛው ደግሞ ኢንተርሚተንት ፋስቲንግ ነው። ማለት ኢንተርሚተንት ፋስቲንግ ከዚህ በፊት ሞክሬያለሁ። 24 የሚባለው ማለት ነው። 24 ሰዓት አለ አይደል? 48 ሰዓት አለ፣ የ16-8 አለ ምናምን። የ24 ሰዓቱን ከዚህ በፊት ሞክሬያለሁ እና እሱን ማድረግ እችላለሁ ብዬ አስባለሁ። እሱን ደግሞ የመረጥኩበት አንዱ መንገድ አንደኛ በጣም ሄልዚ ናቹራል ነው፣ በጣም ሄልዚ ነው። ከዛ ደግሞ የምፈልገውን አይነት አመጋገብ መጠቀም እችላለሁ። በቀን አንድ የሚሆን ከሆነ በጣም ከተወሰኑ ነገሮች ውጭ ሪስትሪክሽን ውጭ ሌላውን ነገር መጠቀም እችላለሁ እና በዛ መንገድ ነው እኔ ልቀንስ ያሰብኩት። ዳናለኝ ምናምን ብለህ ልታስፈራራኝ አይ እንግዲህ እንዴት እንደሚቀነስ ለምን ምን መሰራት እንዳለበት አውቃለሁ ብዬ አስባለሁ። በሳምንት 3 እሰራለሁኝ። ከዛ በተጨማሪ ደግሞ ቤት ውስጥ ጤናማ አመጋገብ እሱንም ሼር ማድረግ እፈልጋለሁ ላይፌን። ኦኬ ዳይት ማለት ነው። ምን አይነት ዳይት ነው? አሁን እኔ ኦንሊ ካርዲዮ ነው የምሰራው። ኦንሊ ካርዲዮ ማለት ምንም አይነት እቃ ማይፈልግ ስራ ማለት ነው። ስብ ማቃጠል ነው። እሱን እወደዋለሁ። አንደኛ በሱ የሚመጣው ሰውነት ለእኔ በጣም እኔም አሁን ቦዲ ላይ በጣም ማስኩላር ሆኖ ከመታየቱ በላይ ሞር እንትኑ ነው የምወደው። ይሄ ቅልጥፍ ማለቱን ሰውነት መቅለሉን ምናምን ነው የምወደው እንጂ አሁን መስኩላር የመሆን ፍላጎትም የለኝም። እዚህ ላይ እንግዲህ አንዱ ስቴፓችን ምንድነው? ኪሎአችንን እንለካለን፣ ከዛ ወገባችንን እንለካለን። በዋናነት ቦርጭ ለማጥፋት ነው የምንሰራው። አይ ቲንክ ያው ፋት በርኒንግ ነው፣ ብቻውን አይጠፋም። የቦርጭ ሲጠፋ ሙሉ ሰውነት ላይ ያለ ፋት ነው አንድ ላይ የሚቀንሰው። እንደዚህ የሚባል ነገር የለም። ፊትም ይቀንሳል፣ ሁሉም ነገር ይቀንሳል። ስለዚህ እሱን ነው የምንሰራው። እሷ የራሷ የሆነ የቲክቶክ አካውንት ይኖራታል፣ እኔም በቲክቶክ ዴይሊ ይኖረናል። ግን በዋናነት በሳምንት 5 ቀን የኔ ስኬጁል፣ በሳምንት 5 ቀን ስኬጁል ካርዲዮ ስኬጁል አለ። እሱን አብራችሁ መከተል የምትፈልጉ ሰዎች ላይቭ ይኖረናል ማለት ነው። ዴይሊ ስትሪሚንግ ይኖረናል። ላይቭ ስትሪም እያደረግን ከኔ ጋር ስፖርቱን እንሰራለን ማለት ነው። በየሳምንቱ ደግሞ የሁለታችንን ፕሮግረስ ሪፖርት እናደርግላችኋለን ማለት ነው። ቀጣይ ሳምንት ከዚህኛው አሁን የምንጀምረው ዛሬ እንግዲህ ሐሙስ ነው። ከነገ ጀምሮ ዴይ 1 ተብሎ ይቆጠራል ማለት ነው። ዛሬ ቀኑ 7 ነው። የምንጀምረው ከ8 ነው። ጥር 8 ጀምረናል። የካቲት 8 አንደኛ 30 ቀናችን ይሆናል። መጋቢት 8 የመጨረሻው ውጤታችንን የምናውቅበት ቀን ይሆናል ማለት ነው። እንግዲህ የ60 ቀን ጀርኒያችንን ለእናንተ ሼር የምናደርግ ይሆናል። እንግዲህ እንድትቀንሺ እመኝልሻለሁ። 100,000 ብር አንድ ባትበይም ጥሩ ሰውነት ታገኛለሽ ብዬ አስባለሁ። አሁን እንግዲህ ኪሎአችንን ተለክተን ምን ያህል ኪሎ ነን የሚለውን ነገር ልናይ ነው። ተከተሉን። ሌትስ ጎ። እና ሜሪ እንዴት ነው የምታሸንፊኝ ይመስልሻል? በደንብ ነው። ዘርሬ እንደ ምግቡ እንዳይመስል ዘርሬ ነው ማሸንፈኝ። እስቲ እናያለን። ይኸውልህ አስተማሪዋን ዘረሽ ተብሎ ይዘገብልኛል። አሰልጣኙን አሰልጣኝ ነው ይባላል። ኮች ዝም ብለን ዳን አናገኝም። 8 ዓመት ሆነኝ እንግዲህ ዳን ስፖርት ከሰራው 8 ዓመት 2010 ያቆምኩ ነኝ። 8 ዓመት አዲስ እንጀምራለን፣ እንፈምሳለን። እንዲህ ተቀራርጸን ምናምን ዘፈኑን እንዲህ ሲሰራ ምናምን እንደዚህ በቃ እጄ እንደዚህ ባይሴፕስ ትራይሴፕስ እያሳየሁ እንዲህ ቀንሼ ነው እንዴ 80 ኪሎ። እሺ እሺ ዝለልበት ቀንሼ ነው ምንድን ነው ለቀው
ነው አይፈልግም። ለቀቅ አድርገው 37 በኢንች ማለት ነው ወይ ደግሞ 95 ከዛ ይኸው ወረድ ብዬ እዛው 96 እዚህ ጋር የቤሊው ማለት ነው። 96 ወይ ደግሞ በኢንች ስንት ይሆናል? 38 ከዛ ወገቡ ኖርማል ወገቡ 37 እሺ ወይም ደግሞ 95 ኦኬ በቃልኝ በፍጥነት ነው የሚቀንሱት ሴቶች ስለሆኑ በፍጥነት ነው የሚቀንሱት ሴቶች እውነት። ስለዚህ እኔም ብለህ ነው 36 ወይ ደግሞ 93 ወረድ ብዬ 96 ወይ ደግሞ 38 ተመሳሳይ ነው እንዴ? እንደዛ ነገር ነው። 36 ነው ያንተ 38 የላይኛው የሷ 96 ሪከርድ ያደረገ አይደለም ወይ ደግሞ 38 እና በኢንች 38 በሴንቲሜትር 97 እኔ 69 ኪሎ ኛለሁ። እሷ ስንት ነው? 79 ኪሎ ነው። እንግዲህ የመጀመሪያ ኪሎአችን 79 ነው። ከዚህኛው ሳምንት ጀምሮ ከነገ ከአርብ ጀምሮ ዴይ 1 ብለን እንጀምራለን። ቀጣይ ሳምንት የሰባተኛ ቀናችንን ሪፖርት የምናደርግ ይሆናል። እስከዛ ሰብስክራይብ እያደረጋችሁ ጠብቁ። እኔ ደግሞ ከነገ ጀምሮ ላይቭ ስትሪሚንግን እጀምራለሁ። መስራት የምትፈልጉ አብራችሁኝ በቤታችሁ መለወጥ የምትፈልጉ ሰዎች በሙሉ ከኔ ጋር እንድትሰሩ ጠይቃለሁ። ቤቤ ዞን ነው። እንወዳችኋለን። በጣም እንወዳችኋለን። ቲክቶክ አካውንቴን እዚህ ላይ አስቀምጣላችኋለሁ እና የጤናማ አመጋገብ አብረን እናያለን። አብረን እንቀንሳለን። እናያለን።